ከወላይታ አረንጓዴ ተራሮችና ለምለም ሸለቆች በስተጀርባ ሌላ የሚሰማ የልብ ትርታ አለ። ጸጥታ የሰፈነበት ግን ደግሞ ጥማት የበረታበት። በትምህርት ቤቶቻችን ቅጥር ግቢ ውስጥ የነገን ብሩህ ዓለም ለማየት የሚመኙ በሺዎች የሚቆጠሩ የብርሃን ጥመኞች አሉ። ነገር ግን ዛሬያቸው በባዶ መደርደሪያዎችና ባረጁ የመጽሐፍት ገጾች መካከል ታስሯል። በእነዚህ ትምህርት ቤቶች ውስጥ ቤተ መጻሕፍቶቻቸው የቆመ ሰዓት ይመስላሉ። ያሉት ጥቂት መጽሐፍትም የዘመኑን ፍጥነት መከተል ያቃታቸው ከአዲሱ የትምህርት ፍኖተ ካርታ ጋር የማይጣጣሙ በጊዜ ብናኝ የረገፉ የታሪክ ቅሪቶች ብቻ ሆነዋል። ተማሪዎቻችን ዛሬ ላይ ቆመው በትናንትናው ዕውቀት ባህርን እንዲቀስፉ ልንፈቅድላቸው አይገባም። ዛሬ የምንጠራችሁ ለታዳጊዎቻችን አዲስ ብርሃን እንድትገዙላቸው ነው። አቅማችሁ በፈቀደ መጠን ዓለም ዛሬ የደረሰችበትን ሳይንስና ቴክኖሎጂ የሚተረጉሙ ከአዲሱ ሥርዓተ ትምህርት ጋር አብረው የሚሄዱ አዳዲስ መጽሐፍትን በማበርከት የታሪክ አካል ይሁኑ። ያስተውሉ። የምትገዙት አንድ አዲስ መጽሐፍ አሊያም በእጆ ያለ በጥንቃቄ የተያዘ መጽሐፍ ስጦታ ብቻ አይደለም። የአንድን ተማሪ ሕልም የሚያድስ የሀገር ተስፋ የሚያለመልም የዘላለም ስንቅ እንጂ። ቡክስ ፎር ብራይተር ፊውቸርስ። ይህ የ45 ቀናት የመጽሐፍ ማሰባሰቢያ ንቅናቄ የእርሶን ለጋሽ እጆች ይፈልጋል። በወላይታ ሶዶ ዩኒቨርሲቲ የማኅበራዊ ሳይንስና ስነ ሰብ ኮሌጅ የሕዝብ ግንኙነትና ስነ ተግባቦት ትምህርት ክፍል የተዘጋጀው ይህ ዘመቻ ጥራት ያለው ዕውቀትን ለትውልድ የማዳረስ ታላቅ ተልእኮ ነው። ኑ አቅማችን በፈቀደ መጠን ለዘመኑ የሚበጁ አዳዲስና ዘመኑን የዋጁ አዳዲስ መጽሐፍትን በመግዛት አሊያም በእጆ ያሉትን በጥንቃቄ የተያዙ መጽሐፍትን በማበርከት የነገዎቹን ምሁራን እንታደግ። በማኅበራዊ ገጾቻችን የሚለቀቁትን ልብ የሚነኩ የትምህርት ቤቶቹን ታሪኮች ይመልከቱ፣ ያጋሩ፣ ድምፅ ይሆኑ። የእርሶ ላይክ፣ የእርሶ ሼርና የእርሶ ልግስና ለወላይታ ልጆች የነገ የድል አክሊል ነው። ታሪክ የሚዘክረው ለሌሎች የተረፉትን ነው። ዛሬ የምንዘራው ዘመናዊ የዕውቀት ዘር ነገ ለሀገር የሚተርፍ ታላቅ ዛፍ ይሆናል። ያነበብነውን በመለገስ አዳዲስ መጽሐፍትን በማበርከት ዕውቀትን እንዝራ፣ ትውልድን እንገንባ። ዛሬ ይለግሱ፣ የነገው ብሩህ ተስፋ በእርሶ እጅ ውስጥ ነውና።